በዛሬው ዕለት የምንገኘው እንግዲህ በሰንዳፋ ከተማ ነው። በኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ ማለት ነው። እዚህ ለምን መጣን? ከኋላ የምትመለከቷቸው የደንብ ማስከበር ኦፊሰሮችስ ምንድናቸው? ዝርዝር ነገር ልንገራችሁ፣ እስከ መጨረሻው ተከታተሉኝ። ሁላችንም በየመንገዳችን የምናገኛቸው የደንብ ማስከበር ኦፊሰሮች ብዙዎቹ ዲግሪና ከዚያ በላይ ያላቸው ሲሆኑ ለነዚህ ኦፊሰሮች ታዲያ በሰብአዊነት በስነ ምግባር እንዲሁም ደግሞ በህዝብ አገልጋይነት ላይ ያተኮረ ልዩ የተባለ ስልጠና በኢትዮጵያ ፖሊስ ዩኒቨርሲቲ በሰንዳፋ ሊሰጣቸው ዛሬ እዚህ ከትመዋል። በዚህም ወቅት ታዲያ ስለ ደንብ ማስከበር ብዙ ነገር ሰምታችሁ ሊሆን ይችላል። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከ6000 በላይ የሚሆኑ የደንብ ማስከበር አመራሮችንና ኦፊሰሮችን ልዩ የስነ ምግባር ስልጠና በኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ የሚሰጥ ሲሆን ዛሬም የማስጀመሪያ መርሃ ግብር ተካሂዷል። በዚህም ታዲያ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ የሆኑት ሻለቃ ዘሪሁን ኦፊሰሮቹ ማሳሰቢያን የሰጡ ሲሆን በኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ በሚያደርጉት ስልጠና ላይ የተግባር፣ የቴክኖሎጂ፣ የንድፈ ሐሳብ በዋናነት ደግሞ የስነ ምግባር ላይ ይህንን ስልጠና በአግባቡ ወስደው ቆንጆ ቆይታ አድርገው ወደ ስራ መደባቸው እንዲመለሱ አቅጣጫ ሰጥተዋል። ሻለቃ ዘሪሁንም ታዲያ ለተከታታይ 2 ወራት ይህ ስልጠና እንደሚሰጥ የገለጹ ሲሆን ችግር የፈጠሩ ነገሮችን ለይቶ በማውጣት እርምጃም በመውሰድና ስልጠናን በመስጠት ለህዝቡ መልካም ስራን መስራት እንደሚያስፈልግም አጽንኦት ሰጥተዋል። በነገራችን ላይ የኢትዮጵያ ፖሊስ ዩኒቨርሲቲ ቀደምት ከሆኑ ዩኒቨርሲቲዎችና ኮሌጆች መካከል አንደኛው ሲሆን በርካታ የአካዳሚካል የሆኑ እንዲሁም ደግሞ የሚሊተሪ ስራዎችንም እየሰራ ይገኛል።